ሊቨርፑል እና ሪያል ማድሪድ አሁን በአዲሱ ፎርማት አውሮፓ ሻምፒዮንስ ሊግ ለሁለተኛ ዓመት የሚደረግ ነው። ሊቨርፑል በሊግ ሂደቱ 10ኛ ደረጃ ላይ ነው የተቀመጠው። ስለዚህ ከስምንቱ ወጥቷል። ከቶፕ 8 ከስምንቱ ወጥቷል። ፌዝ ላይ ማለት ነው የሻምፒዮንስ ሊግ ሊግ ስምንቱ ምንድነው የሚጠቅመው? ምንም ማጣሪያ አያደርጉም፣ በቀጥታ ነው የሚያልፉት ማለት ነው። ከ9ኛ ደረጃ ጀምሮ ያሉት ግን 9 እስከ 16 እና እንደገና እስከ 24 ያሉት ደግሞ እርስ በርስ ተጫውተው ስምንቱ ቡድኖች ከነዚህ በቀጥታ ከሚያልፉት ስምንቱ ጋር የሚጫወቱ ይሆናልና ማንኛውም ክለብ ስምንቱ ውስጥ መግባት የሚችልበትን እድል ለመፍጠር የሚያደርገው ትንቅንቅ ነው። እዛም በተጨማሪ ስምንቱ ውስጥ ሲጨርስ ግርምዬ ከጥሎ ማለፎቹን በሙሉ የመልሱን ጨዋታ ነው ሜዳ ላይ የምታደርገው። ልክ ነው። እሱም ሌላ አድቫንቴጅ ነው። ዘንድሮ የተጨመረ አምና አልነበረም፣ ዘንድሮ ተጨምሯል ያ አድቫንቴጅ እና ለሁለተኛ ጊዜ ነው የአዲሱ የሻምፒዮንስ ሊግ ፎርማት። ሊቨርፑል 10ኛ ደረጃ ላይ ተቀምጠዋል። ሪያል ማድሪድ 5ኛ ደረጃ ላይ ነው። ሊቨርፑል ካደረጋቸው 3 ጨዋታዎች 2ቱን አሸንፈዋል፣ አንዱን ተሸንፈዋል። 6 ነጥብ አለው። ሪያል ማድሪድ ከ3ቱም 3 ነው፣ 9 ነጥብ ያለው ቡድን ነው። ሊቨርፑል ካደረጋቸው ጨዋታዎች አንጻር 8 ጎሎችን አስቆጥሯል። ሪያል ማድሪድም 8 ጎሎችን አስቆጥሯል። ሊቨርፑል 4 ጎል ገብቶበታል ከ3ቱ የሻምፒዮንስ ሊግ መርሃ ግብሮች። ሪያል ማድሪድ ደግሞ 1 ጎል ብቻ ነው የገባበት።